ሰላም እንዴት ናችሁ? እንኳን አደረሳችሁ። ከግማሽ የሚጀመር ብሎግ ነው። መንገድ ከጀመረ ከግማሽ ነው የተጀመረ። ይቅርታ አድርጉልን። እንዴት ናችሁ? እዚህ ጋር እቺ ጎፍታታለች፣ እዚህ ጋር ሰላም አለች፣ እዛ ጋር መታሰቢያ አለች። ወደ ትሄድ ነው? ወደ ጥምቀት ጸበል እንጠመቅ። እንግዲህ ጋይስ እዚህ ጋር ስለሞዳር ተርሳን እየጠበቅን ነው አይደል? ሰላም በል። እሺ እንግዲህ አሁን ደግሞ ራይዳት እየሄድን ነው። ጦሰኛ ደካማ ይበላል። እኛ በእግር እንሂድ። በእግር ነው እኮ የምንሄደው። ዛሬ አይደል? እኛን ጥገላችን በልና እሷን አድርሰን እኔ ሄዳለሁ፣ እነሱ ይውረዱ። ትናንትና 10 ሰዓት ነው ሌሊት ስራ የጨረስኩት። ፊቴ ራሱ አውጥቷል። እንቅልፍ ያጨረስኩት ከተኛ ሰው እኩል እንዴት ነው የምራመደው? እሺ አሁን ተኝቶ ካደረ ሰው ማን ተኝቶ ሁለታቸው ናቸው። እና ለዛ ነው አይናችን ራሱ ማርያም አይናችን ራሱ ቢገለጥ የኔ የለም መገለጥ አቆማል። ላሳያቸው ጌታ የኔ አይነት ፕሌስ በመነጽር ይሻላል። እሺ እንግዲህ ጋይስ እዚህ ጋር ደግሞ መንገዳችንን ጀመርን ወደ ታቦት ማደሪያ ማለት ነው። ሴትዮ ሶስቱም ሴትዮ ሲባል ዘው ቤተሰቦቼ እንግዲህ እዩት እንዴት እንደሚያምር ድባቡ። በጣም ደስ የሚል ድባብ ነው የነበረው። በቃ ሰው ሞልቶት ነበር አስፓልቱን ማለት ይቻላል። ያው እንደምታዩት ነው። እዚህ ጋር ጸበል የሚጠመቅ የሚረጭ ሰው በጣም ብዙ ነው ያለው፣ በጣም ብዙ ማለት ነው። ብቻ ደስ ይላል። አብራችሁን ቆዩ። እስኪ እኚህን አባት ተመልከቷቸው፣ ደስ አይሉም? ቤተሰቦች ሁላችሁንም የክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ። በጣም ወዳችኋለሁ። ክበሩልኝ። እዚህ ጋር ብታዩ ምንም ጸበሉ ሊደርሰን አልቻለም። በዛ ላይ ምሩዬን ትንሽ አሟት ነበረ። በጣም ብዙ ሰው እየረገጣት እየገፋት ምናምን ነበር። በዛ ላይ ረቧት ነበር። ድክምክም ብላ ነበር። በጣም ነበር የምታሳዝነው ብታያት። እኔ የምላችሁ ግን እየምር እዚህ ጋር እናምርም። እስኪዩት ክርስቶስን በጣም እኮ ነው የምናምረው። በድጋሚ እንኳን አደረሳችሁ። ደስ የሚል በዓል ይሆንላችሁ። ወዳችኋለሁ።
እንግዲህ ከስንት ትግል በኋላ ትንሽ ወደፊት ጠጋ ብለናል፣ ግን እስቲል አልደረስንም። አሁንም ጸበሉም እየደረሰን አይደለም። ምሩንም እንደምታዩት አሟታል። ከኋላ ሮማንም አለች፣ የምሩ እህትም አለች። እዚህ ጋር ራሱ አልደረስንም፣ ግን ያው ይሻላል። ትንሽ ጠጋ እያልን ነው። እንደምታዩት ነው። ትንሽ ራቅ ይላል። ዙም ስላደረኩት ነው ካሜራው። እሺ እዚህ ጋር ደግሞ በጣም ቀን እየወጣ ነው። ምሩ ለምንድን ነው ያለቀሽው? ሰው ገፋኝ ብላ ስታለቅስ ነበር። መግባት ብቻ እኮ አይደለም ማርያምን ተመታው ጭንቅላቴ ምግሬን ይረግጡኛል። ከዛ ወደ ይቆኛል። ከዛ አጠገቤ ደግሞ ሕፃን ልጅ የያዘች እናት ነበረች እና ልጇ ደግሞ ያሳዝናል። እሷን አላስወጣላት ሱሱ ሲጨመመር ሆድ ባሰ ከፋኝ። አታሰብም? ተበሳ ማልቀስ መስከኝ አንሳኩኝ ሰምቶሻል። አትሊስት ነው ያላለቀስኩ። ከጀርባኛ ቦርሳ ጥላ ነበር፣ ቁርፌን ጥላ ነበር። እቺ ደግሞ ማትረባ ለእነሱ መከታ ሆናለሁ ብዬ ለፊቱ እነሱ እንዳይነኩ እንደዚህ የተጋፈውላቸው ነው። ከፊት ማን ነበር? ጫማችን ይመስክር። ከፊት ማን እንደነበር ምን ተረግጫለሁ። እኔ ላይ ቆመው ነበር እኮ ስትሞክር ነበር። በጣም ነው ከዛ ደግሞ ወደ ማሰለሽ አፈነኝ ማለት ነው። የበሰራ ሰልሰሞሽ ጌታ አምባላ ተጠመቅናለሽ ምንድነው? ኧረ አይደለም ልቤን አፈነኝ። እንውጣ ነው ያልኩኝ። ሳልጠመቅ እንወጣ ነበር፣ ግን እግዚአብሔር እንደሰው አይደለም። ሙልክ ዞሮ ስም አበሉ ወደኛ መጣ እንጂ በስላሴ ልቤን ፍናረገኝ መተንፈስ አቃተኝ። እንግዲህ በዚህ መልኩ ጥምቀትን አሳልፈናል። ካሁን በኋላ ደግሞ እሷ ወደ ስራ ትገባለች፣ ቀረጻ አላት። እኔ ደግሞ ወደ ቤት ሄዳለሁ፣ ያለውን ነገር ለማሳየት እሞክራለሁ። አብራችሁ እንወዳችኋለሁ። ባይ። እሺ ጋይስ፣ እዚህ ጋር ደግሞ እነሱን ሸኝቼ እኔ ወደ እነ ማዘር ጋር እየሄድኩኝ ነው። አብረን ነው መቻች። እሺ ጋይስ፣ አሁን ደግሞ ሰፈራችን የደረስንበት ሁኔታ ነው ያለው። ወደ ቤት እየሄድን ነው። እሺ ጋይስ አሁን ደግሞ ቤት ደርሻለሁ። ዛሬ አንድ ያልነገርኳችሁ ነገር ምንድን ነው፣ ዛሬ ጥምቀትን አክስቴኔ ጋር ነው የምታሳልፉት ብላን እሷ ቤት ነው ያለ ነው። ወደ ቤት አይደለም የሄድኩት ማለት ነው። እዚህ ጋር ፋዘር አለ፣ እዚህ ጋር ማዘር አለች። እሱን እንኳን ታውቋታላችሁ። እዛ ጋር ቢጫ የለበሰችው አክስቴ ነች። ትንሿ ልጅ ያያችኋት ደግሞ ቤተሰባችን ነች። እንግዲህ እዚህ ጋር ምሳ እየተነሳ ነው። እንዴት እንደራበኝ ልነግራችሁ አልችልም። ክርስቶስን ከነጋ አልበላውም። አሁን ኦልሞስት 7 ሰዓት ማን አልፏል። አይ ቲንክ አሁን በዚህ ሰዓት በጣም ነው የራበኝ እላችኋለሁ። በቃ እንደው እናንተ ሆናችሁ ቢና የምቀርጸው እንጂ ቁጭ ብዬ በላ በጣም ነበር ደስ የሚለኝ። ካሜራማን አለመኖሩ ይኸው ዛሬ ነው ጉዳኝነት። እዴ ጎፍጣጣው ይላል እዚህ ጋር ተሰቅሏል። እያያችሁት ነው። በየቤቱ እንደተሰቀለ ወይኔ ፎቶ ጉድ ሮክ። እዚህ ጋር እንግዲህ ምግባቸውን እያነሳሱ ነው። ቀረጽን ብትነው ምን እያደረክ ነው? ከምረብ ቀርጽሽ እዚህ ሲለቀቅ አይወይ ሲለቀቅ አልቀርጽሽም። ቀና ቢሆን ለምን ቀና አላለሁ? እሺ እንግዲህ ልጅቷ እንዳያችኋት እንግዲህ ካሜራ እንደ ጦር ነው የምትፈራው። እዚህ ጋር እንግዲህ የማይደርስ ሰዓት የለም። የምበላበት ሰዓት ደረሰ። ምግቤን አውጥቼ ቁጭ ብዬ እየበላው ነው። በሚያሳዝን ሁኔታ እዚህ ጋር ማዘር ነች ካሜራ ያዘችው። ማዘር ነው ቅረጭኝ ስንላት የነበረው። የእሷ ምግብ እዛ ጋር አስቀምጣ ተነስታ እየቀረጸችኝ ነበር። እንብላ እንግዲህ። እንዴት ነው ፋንዲሻው ምናምን አያምርም? አነባበሩ ይናፈቀው የለም። እኔ አነባበሩ በጣም የምወደው አክስቴ ባይዘው ትወዳለች። ይሄ ፈረንጅ ነገሮች መስራት፣ አነባበሩ ምናምን፣ ኬክ ኩኪስ ምናምንና በጣም ጎበዝ ነች። በጣም ይጣፍጥ ነበር የሰራችው ኬክ አነባበሩ ምናምን። እዚህ ጋር እየቀረጽኳት እንደሆነ አላወቀችም እቺ ልጅ እንጂ ትበላኝ ነበር። ይወት
በጣም ነው በጌታ ከከለሮቹ ከምናምኖቹ ከክቦቹ ይሄ ነገር ይጣፍጣል። እሱም አሪፍ ነው። አሁን ደግሞ ቀናችንን እንደ ፀሐይ ፍክት የሚያደርግልን ቡና ደርሷል። እዚህ ጋር ቡናችንን እየጠጣን ነው። በጣም ጸዴ ቡና ነበረ። እንደው ይሄን ስጠጣ ነው ትንሽ ነቃ ያልኩት እንጂ የምር ጅዝብ ብዬ ነበር። እዚህ ጋር ጠረጠረች መሰለኝ። አያችኋት አስተያየቷ ገደለችኝ። ፖስት ተደርጋ ያየችው ጊዜ። እዚህ ጋር ደግሞ ማኪያቶ እየጠጣን ነው። እኔ የምላችሁ ሰዎች እስኪ አንድ ጥያቄ ልጠይቃችሁ። እኔ ብቻ እኔም ቡና ስጠጣ እጣን ከሌለ ቡና የጠጣው የማይመስለኝ ማርያምን ነው የምላችሁ። በቃ ቡና ያለ እጣን በቃ እንትን ማለት ነው፣ ጫማ ያለ ካልሲ። እውነት በጣም ነው የሚደብረው። እሺ እንግዲህ ጋይስ እስካሁን የነበረን ቆይታችን ይህን ይመስል ነበረ። ይቅርታ አይ ቲንክ አጭር ነው የዛሬው ቪዲዮ ስለደከመኝ እና ስበላ ደግሞ አልዋሽም ረስቻችኋለሁ። በጣም መሮኝ ስለነበር ነው። በጣም ወዳችኋለሁ፣ አከብራችኋለሁ። እስካሁን አንድ ላይ ስለነበረን በጣም ቴንኪዩ። ባባይ ወዳችኋለሁ። ሰሞኑን ቆንጆ ቆንጆ ቪዲዮ ይዤ እመጣለሁ። እንኳን አደረሳችሁ በድጋሚ ወዳችኋለሁ። ባይ